አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የቻናሌ ተከታታዮች በሙሉ ሰላም እና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። እንግዲህ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኖቲፊኬሽኑን በመጫን ቤተሰብ እንድትሆኑ እጠይቃችኋለሁ። ዛሬ በአዲስ ቪዲዮ የመጣሁበት ምክንያት ለእናንተ ጥሩ ማንነት፣ ጥሩ መንገዶች፣ የህይወት መንገዶች ራሳችሁን የምትፈትሹበት፣ ለራሳችሁ ጎበዝ የምትሆኑበትን፣ ጠንካራ የምትሆኑበትን መንገድ 10 የሆነ አፕሪሼት የሚያደርግ መንገዶች ቀላል የምላቸውን በራሴም ሆነ በተሞክሮዬ ያደረኩትን ነገር ለእናንተ ለማካፈል እወዳለሁኝ። ይህን ነገር ትጠቀሙበታላችሁ። ከተጠቀማችሁ ደግሞ ብዙ ለውጥ ታገኙበታላችሁ ብዬ ስላሰብኩኝ ለእናንተ ለማስተማር ተገድጃለሁ። የትም ሳትሄዱ ተከታተሉ። እንግዲህ አዳዲስ ማንነት ከማንኛውም ነገር ላይ ለመፍጠር በቀላል መንገድ መፍጠር ትችላላችሁ። ለምሳሌ አንደኛ በጊዜ ከእንቅልፍ መነሳት። ብዙዎቻችን እንደምናየው አምሽተንም ሆነ ቆይተን ጊዜያችንን በስራም ሆነ ባልባሌ ቦታ ጊዜያችንን አጥፍተን የእንቅልፍ ሰዓታችንን አዛብተን የምንተኛ ሰዎች አለን። በተለይ በውጭ ሀገር ያለነው ሰዎች ኢጃዛ ቤት ተቀመጡ ብዙ ጊዜ የእንቅልፍ ሰዓታቸው የተዛባ ነው እና አብዛኛውን ጊዜ ሌሊቱን ከመተኛት ይልቅስ ተቀምጠው ያድሩና ቀን ተኝተው ሌሊት የሚነሱ ሰዎች አሉ። ስለዚህ ይሄ ነገር የአኗኗር ስርዓታችሁን ዘይቤ የንቃት ወይም ለስራ ፍላጎት ያላችሁን ነገር ይቀንሳል። ስለዚህ በሌሊት ተኝቶ በጧት መነሳት ለእናንተ የአዲስ ማንነትን ይፈጥርላችኋል። ሁለተኛ እምቢ ማለትን ለመዱ። ብዙ ጊዜ ሰዎች ተጽዕኖ ያደርጉባችኋል። የሚፈልጉትን ነገር ሁሉ እንድትሰሩ ወይም እንዲያዟችሁ ያደርጋችኋል። እምቢ ማለትንም ደግሞ የራስን ማንነት ማሳወቅ። እምቢ ማለትም ከዛ ነገር ሊጠቀምም ይችላል፣ ሊጎዳውም ይችላል። ላኪን ግን ብዙ ጊዜ እሺ ማለትም ደግሞ ራሳችሁ ላይ ሳይድ ኢፌክት ይፈጥራል። ስለዚህ ይሄ የጥሩ ማንነት ማነቃቂያ ነው፣ እምቢ ማለትም። ሶስተኛ ራስህን በራስህ መንገድ ግለጽ። ራስህን መንገድ ግለጽ ማለት በምትፈልገው፣ በምታስበው፣ መሆን በምትችለው ነገር መሄድ። ራስህ በመራህ ነገር ተራመድ፣ ስራ፣ ኑር፣ ተናገር ማለት ነው። ይሄ ነገር ለእናንተም ይጠቅማችኋል ብዬ አስባለሁ። አራተኛ የግል ፍርሃቶችን መረዳት። አዎ አንተ ወይም አንቺ ለማድረግ የምትፈልጊውን ነገር በግልሽ የምትፈሪውን ነገር መረዳት አለብሽ። አስቸጋሪ ነገር ብለሽ ወይም ይሄ ሳይድ ኢፌክት ችግር ያጋጥመኛል ብለሽ መጥፎ ነገር ላይ እንዳትወድቁ ወይም መጥፎ ንግግር እንዳትናገሩ ወይም እንዳትሰሩ የግል ፍርሃታችሁን በራሳችሁ ማዳመጥ ያስፈልጋል ማለት ነው። እንግዲህ አምስተኛ ማድረግ የምትችሉትን ማመን። ይህን ነገር ማድረግ እችላለሁ፣ ዛሬ ስራ መስራት እችላለሁ ብላችሁ እራሳችሁን ጭንቅላታችሁ ማሳመን። ዛሬ ይህንን ነገር መሆን እፈልጋለሁ ብላችሁ ራሳችሁ ለራሳችሁ ማዘዝ ማለት ነው። ራሳችሁ ማሳመን ማለት ነው። ስድስተኛ አሁን ላይ ማተኮር ያለውን የጊዜ ወቅታዊ ያላችሁበትን ሁኔታ
ታማችሁ ሊሆን ይችላል፣ ስራ በዝቶባችሁ ሊሆን ይችላል፣ በቃ ብዙ በሀሳብ ተወጣጥራችሁ ሊሆን ይችላል። ይህን ነገር እናንተ በአሁን ላይ ያላችሁ ሁኔታ ማተኮር። ስለዚህ እንደዚህ አይነቶች ማንነቶች አብዛኛውን አዳዲስ ነገር ለመፍጠር ያመቻችኋል። ራሳችሁን መፈተሽ ማለት ነው። ሌላው ትልቁ ነገር ሰባተኛ፣ በሴትም በወንድም አብዛኛውን በሴት ላይ የማየው ነገሮች አሉ፣ በራሴም ጀምሮ ማለት ነው። ሰባተኛው በጣም ባለፈ ነገር ላይ ራስን መውቀስ መተው ማለት ነው። አዲስ ማንነት ለመፍጠር ከፈለጋችሁ በበፊት ያሳለፋችሁትን ህይወት በችግርም ሊሆን ይችላል፣ በመከራም ሊሆን ይችላል፣ በደስታም ሊሆን ይችላል። ያሳለፋችሁትን ህይወት እያነሳችሁ ለአሁኑ ለምትኖሩት ኑሮ ደስታ እንዳይሰጣችሁ፣ ስራ እንዳትሰሩ፣ ዲፕሬሽን ውስጥ እንድትገቡ የሚያደርጋችሁ ነገር የበፊቱን እያሰቡ የበፊቱን ቁስል እየነካኩ ማልቀስ፣ ልብን ማሳዘን፣ ራስን ደስታን ማራቅ፣ ይሄ ራሱ በጣም መጥፎ ነገር ነው። ስምንተኛ፣ የቀኑን ፕላን በዝርዝር ማዘጋጀት። ለምሳሌ እኛ አሁን አብዛኛውን ጊዜ የሰው ልጅ ፕላን ሲኖረው፣ እቅድ ሲኖረው፣ ሀሳብ ሲኖረው፣ አላማ ሲኖረው ቶሎ የማደግ ችሎታ አለው፣ ቶሎ የመነሳት ችሎታ አለው፣ ቶሎ የመታወቅ ችሎታ አለው። እውነቴን ነው። ማንም ሰው መቼም አላማ የለውም ብዬ አላስብም። አላማውን ግን ግብ የሚከትበት አላማውን የሚያሳካበት መንገድ ግን የተለያዩ መንገዶች አሉት። ይህንን በአጭር ጊዜ ውስጥ ለማሳካት እናንተ መሆን ማድረግ በቃ መስራት የምትፈልጉትን ነገር በወረቀት ላይ ዘርዝራችሁ ለምሳሌ ዛሬ እኛ በሴቶች ለምሳሌ ተነስቼ ቤት ጠርጌ ምግብ ሰርቼ ልብስ አጥቤ ስራ ሂጄ እንዲህ የሚለውን ነገር እቅድ እናወጣለን። ወንዶችም ቢሆኑ እቅድ አውጥተው ለምሳሌ አንድ ወንድ ለማግባት ቢፈልግ መጀመሪያ ሴቲቱን መተዋወቅ ይፈልጋል። ሴቲቱን መፈልገውን ትሪት ያደርጋል፣ ይለማመዳል፣ በፍቅር ህይወቱ ያሳልፋል፣ ወደ ጋብቻ ይመጣል። ጋብቻ ሲመጣ እንግዲህ ያው ለማግባት ቤት መያዝ አለበት፣ እቃ መፈረሽ፣ ሶፋ፣ አልጋ ማስገባት አለበት፣ ገንዘብ እንደገና ስትወልድ ካረገዘች ደግሞ መውለጃዋን ሰርቶ ገንዘብ ማምጣት አለበት። ይህንን እቅድና ፕላን ካላደረጋችሁ እናንተ ለምትኖሩት ኑሮ ያገኛችሁትን ነገር እየገዛችሁ ያገኛችሁትን ነገር የምትሰሙትን ነገር ገንዘባችሁን እየበተናችሁ ለምትኖሩ አላማ ለሌላችሁ የዛሬን አስቀድማችሁ የነገን የማታዩ ሰዎች ይህ ነገር ራሳችሁን ማንነት ሳይሆን ራሳችሁን እየጎዳችሁ እንዳታድጉ እንዳትለወጡ ያደርጋቸዋል። የትም ቦታ ኑሩ፣ የትም ቦታ ሁሉ ነገር በአሳብና በእቅድ በአላማ ከሆናችሁ እውነቴን ነው ቶሎ ትነሳላችሁ፣ ቶሎ ታድጋላችሁ። የማትለወጡበት ምክንያት የለም። የራሳችሁን አመራር አንዳንድ ሰዎች ብዙ ገንዘብ አግኝተው ብዙ ጊዜ ጉልበታቸውን ደክመው ብዙ ገንዘብ አጠራቅመው ያንን ነገር እንኳን አላማ ላይ ማዋል የራሳቸው ነገር ለራሳቸው እንኳን መሆን አቅቷቸው ብዙ እህቶቻቸውን ወድቀው እናያቸዋለን። እና የምትሰሩትን ነገር የምታረጉትን ነገር ዘርዝራችሁ በእቅድ በአላማ ካስቀመጣችሁ እናንተ እውነቴን ነው እመኑኝ አላማና ስኬት ካደረጋችሁ እቅዳችሁ ይሳካል ብያለሁ። ሌላው ደግሞ የህይወት ራዕይን በእቅድ ማዘጋጀት። ይሄ ነገር አሁን የነገርኳችሁ ጋር ተመሳሳይ ነው።
የህይወት ራዕይ ወይም እቅድ ወይም አላማ መንደፍ ማዘጋጀት ይኖርብናል። በተለይ ዛሬ በአሁኑ እድሜ ሚስት ማግባት እፈልጋለሁ ወይም ባል ማግባት እፈልጋለሁ ካለች ማግባት አለባት። ስራ መስራት አለብኝ ብላ ካሰበች ስራ አግኝታ ብር መያዝ አለባት። ስራ አለብኝ መስራት አለብኝ ብላ ባል ብታገባ ህይወቷ ሊበላሽ ይችላል። አብዛኛዎቹ እህቶቻችንም ህይወታቸው እንዲመሰቃቀል፣ እንዲበላሽ፣ እንዲያለቅሱ፣ እንዲያዝኑ የተደረጉትም አብዛኛውን በአረብ ሀገር ሴቶች አብዛኛውን አላማ ኑሯቸው እንኳን አላማቸውን ለማሳካት ብቻ ሳይሆን አላማቸው አብረን እንተጋገዛለን፣ አብረን እናድጋለን ብለው አላማ የነደፉት ትዳርን ብለው መርጠው የመረጡ ሰዎች ናቸው ዛሬ የትም ቦታ ወድቀው ማንም ጋር ተሸርኩተው ድቤትን ጥገኛ ሆነው የትዳርን ጣዕምና አበላሽተው እያለቀሱ የሚገኙት እህቶቻችን አብዛኛውን አላማቸውን አለማስተካከል የተነሳ ነው። እና የህይወት ራዕይ መንደፍ ለእናንተ ትልቁ ስኬታማ ህይወት ያደርግላችኋል። ዛሬ እንግዲህ ይህንን 8-9 የህይወት ማንነት ሊቀይሩ የሚችሉትን ይዤላችሁ የመጣሁትን ትጠቀሙበታላችሁ።